ሰላም እንደምንድን ናችሁ? ወደ እኛ ሀሳብ ፖድካስት እንኳን በደህና መጣችሁ። በእኛ ሀሳብ ፖድካስት ላይ ምንም የማይነሳ ጉዳይ የለም። እኛ ወጣቶችን የሚመለከት ሁሉም ጉዳይ። እንደሚታወቀው የኢትዮጵያ አብዛኛው ሕዝብ ወጣት ነው። ስለዚህ ለምን ስለኛ ስለ ወጣቶች በብዛት አናወራም? እንግዲህ እኛ ወጣቶችን የሚመለከት በጣም ብዙ በጣም ብዙ ጉዳዮች ይነሳሉ። ከነዚህ መሀል አንዱ የሆነው የሃይ ስኩል ትምህርታችንን ከጨረስን በኋላ በቀጥታ የሚቀጥለው የዩኒቨርሲቲ ህይወት ነው አይደለ? በአሁኑ ደግሞ ትምህርት ሚኒስቴር በ12ኛ ክፍል ውጤት ላይ በጣም ብዙ ኢሹዎችን አስተናግዷል። እንግዲህ በጣም ብዙ ፈኒ የሆኑ ነገሮችን አይተናል። ውጤት በነጥብ ሲገለጽ ፎር ዘ ፈርስት ታይም ያየ ነው። የመጀመሪያ ነው። እኔ ከዚህ በፊት አይቼ አላውቅም። እነሱ በጣም ብዙ አስቂኝ ነገሮች አሉ። እንግዲህ ውጤት ኦልሬዲ ተገልጾ ወደ ዩኒቨርሲቲ የገቡ ተማሪዎች ቁጥር ከታወቀ በኋላም ከእንደገና ከ3000 የሚበልጡ ተማሪዎች በድጋሚ ወደ ዩኒቨርሲቲ ገብተዋል። አዲስ ለገባችሁ ወድቃችኋል ተብላችሁ ለተነሳችሁት እንኳን ደስ አላችሁ። ባይ ዘ ዌይ ውጤት ላልመጣላችሁም እንኳን ደስ አላችሁ። ለምንድን ነው እንደዚህ ያልኩት? በዚህ ፖድካስት የመጀመሪያው ኤፒሶዳችን ላይ ስለ ዩኒቨርሲቲ ላይፍ እናወራለን። ስለ ዩኒቨርሲቲ ላይፍ ስናወራ ደግሞ ዩኒቨርሲቲ ላይ እኛ እንደምናስበው ሁሉም ነገር ገነት አይደለም፣ ሁሉም ነገርም ሲውል አይደለም። ጀስት በዚህኛው መንገድ ላስረዳችሁ በሚለው ነው። እና ብዙ ኮንፊዥን የሚፈጥሩ ነገሮች፣ ህይወትን የሚያበላሹ በዛው ልክ ህይወትን የሚያቀኑ ነገሮች እናወራበታለን። ፕላስ ደግሞ ከዩኒቨርሲቲ ከወጣን በኋላ ስኪልን ዲቨሎፕ አድርገን ካልወጣን ምን ያክል ቻሌንጂንግ እንደሆነ በዚህኛው ኤፒሶዳችን ላይ እናወራለን። ስለዚህ የኛ ሀሳብ ፖድካስት የመጀመሪያው ኤፒሶድ ወደ እናንተ እንዲደርስ ላይክ፣ ሼር፣ ሰብስክራይብ